አላሁ አክበር። የአሜሪካ እስር ቤቶች ሌላ ዓለም ውስጥ እየገቡ ይገኛሉ። ከየስፍራው እጅግ አስገራሚ ደስ የሚያሰኙ ዜናዎች እየወጡ ይገኛሉ። ሙስሊም ሆናችሁ በሙሉ የተደሰታችሁ በሙሉ ኮሜንቱን በተክቢራ እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። በአሜሪካ እስር ቤት ውስጥ የሚገኙ ሰለምቴዎች እጅግ ትላልቅ ስራዎችን እየሰሩ ሲሆን አሁን እየተሰማ እንዳለው ከሆነ በአሜሪካ እስር ቤት ታሪክ ተሰምቶም ታይቶም በማይታወቅ መልኩ አዛን እየተባለ በርካታ ሰዎች በጀማ ሰላት እየሰገዱ ይገኛሉ። መጀመሪያ አካባቢ ይከለከሉ ነበር። አሁን ዘገባዎች እያሳዩ እንዳሉት ከሆነ ግን አሁን መከልከል ተትቷል። ምክንያቱ ደግሞ እነዚህ የሰለሙ ሰለምቶች እጅግ የባህሪ ለውጥ እያሳዩ ስለሆነ ነው። አብዛኞቹ የታሰሩት በርካታ ወንጀል ፈጽመው በርካታ ባህሪያቸው አስቸጋሪ የሆኑ ብዙ ወንጀል የፈጸሙ ሱሰኛ የሆኑ ነበሩ። ነገር ግን እስልምና ውስጥ ከገቡ በኋላ እጅግ ስነ ምግባራቸው ታንጾ እጅግ ያማረ ስነ ምግባር ያላቸው ጥሩ እስረኞች ሆኗል። በዚህም እነሱ ደስተኛ ናቸው። ከሰለሙ በኋላ እጅግ የተረጋጋ ባህሪን ያላቸው አሁን ደግሞ በርካታ ሰዎች እነሱን እያዩ እየሰለሙና ጀማው እየሰፋ እንደሆነ እየተሰማ ይገኛል። ኢንሻአላህ ከእስር ቤት ውጭም ያለው የአውሮፓ የእስልምና መስፋፋት ያለውን ነገር ሁሉንም ታውቃላችሁ። ሙስሊም ሆናችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኮሜንቱን በተክቢራ